ወደ ድንች ኢንዱስትሪ በመግባት ስራ መፍጠርና ጠቀም ያለ ገቢ ማግኘት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። በድንች ብቻ የሚሰሩ ብዙ አይነት የቢዝነስ እድሎች አሉ። በዚህ ቪዲዮ ድንች ላይ ያተኮሩ 10 አይነት የተለያዩ የቢዝነስ ሐሳቦችን አንድ ባንድ እንመለከታለን። የቢዝነስ ሐሳቡ ከተመቻችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። የመጀመሪያው ፖቴቶ ቺፕስ ማኑፋክቸሪንግ ቢዝነስ ሲሆን በዓለም ደረጃ የድንች ቺፕስ ከፍተኛ የሆነ ተቀባይነትና ተወዳጅነት ያገኘ ሲሆን ከጊዜ ወደ ጊዜም ተፈላጊነቱ በእጅጉ እየጨመረ የመጣ ነው። የምታመርቱት ምርት ጥራት ላይ ያተኮረ ከሆነ ወይም የራሱ የሆነ ጣዕም ካለው በተጨማሪም ደንበኞችን አትራክት የሚያደርግ ፓኬጂንግ ከተጠቀማችሁ በገበያው ላይ ተወዳዳሪ ለመሆን ይቻላል። በብዛት ማከፋፈል ወይም በየሱፐርማርኬቱና ኦንላይን ፕላትፎርሞችን በመጠቀም ለተጠቃሚ ማቅረብ ይቻላል። ሁለተኛው ዲሃይድሬትድ ፖታቶ ፍሌክስ ቢዝነስ የድንች ቋንጣ መስራት እንደማለት ነው። እነዚህን ፍሌኮች ለተለያዩ ምግቦችን ፕሮሰስ ለማድረግ ያገለግሉናል። ከፍተኛ የሆነ የገበያ ፍላጎት ያለው ሲሆን ሆቴሎችና ፈጣን ምግብ የሚያዘጋጁ ድርጅቶች ይህን ምርት ይፈልጉታል። ሶስተኛው ፖታቶ ፓውደር ማኑፋክቸሪንግ ይህም የድንች ዱቄትን እያመረቱ መሸጥ ሲሆን ለዳቦ ቤቶችና በተለያዩ የምግብ ኢንዱስትሪ ዘርፍ ውስጥ እንደ ግብአትነት ይጠቀሙበታል። አራተኛው ፍሬንች ፍራይስ ፕሮዳክሽን ይህም ፈጣን ምግቦችን እያዘጋጁ ለሚሸጡት ሲሆን የመንገድ ዳር ፈጣን ምግቦችን ለሚመገቡ ሰዎች በጣም ተወዳጅና ተመራጭ ነው። አምስተኛ ፖቴቶ ብስኩት ሜኪንግ የድንች ብስኩት በዓለም ደረጃ በጣም ተወዳጅና ታዋቂ ነው። የራሳችሁን ፍሌቨር ወይም ጣዕም ጨምራችሁ ለተጠቃሚ ማቅረብ ብትችሉ በጣም ተወዳጅና በቀላሉ ተቀባይነት ማግኘት የሚችል ቢዝነስ ነው። ስድስተኛ ፍሮዝን ፖታቶ ሜኪንግ ይህም በብዙ ሀገራት ከፍተኛ የሆነ ተፈላጊነት ያለው ሲሆን ከመረታችሁ በኋላ በየሬስቶራንቱ ወይም በኦንላይን ለተጠቃሚ ማቅረብ ትችላላችሁ። ሰባተኛ ፖታቶ ስታርች ማኑፋክቸሪንግ የድንች ስታርችን ማምረትና ለተለያዩ የምግብና የመድኃኒት ማቀነባበሪያ ኢንዱስትሪዎች ማቅረብ ይቻላል። በሀገር ውስጥም ወደ ውጭም ኤክስፖርት አድርጎ ቢሸጥ ከፍተኛ የሆነ የገበያ ፍላጎት አለው። ስምንተኛ ፖታቶ ቤስድ ሬዲ ቱ ኢት ሜል ይህም በድንች የሚሰሩ ፈጣን ምግቦችን ሲሆን አብስሎ ለመብላት ጊዜ ለሌላቸው ሰዎች ማቅረብና እነሱን ታርጌት አድርጎ መስራት ይቻላል። ዘጠነኛ ፖታቶ ቤስድ ስኪን ኬር ፕሮዳክትስ ድንች በውስጡ ቆዳን ብራይት የማድረግ ወይም የማንጣት ፕሮፐርቲ ስላለው የተለያዩ የቢዩቲ ፕሮዳክቶችን የሚያመርቱ ኢንዱስትሪዎች እንደ ግብዓትነት ይጠቀሙበታል። ስለዚህም ድንች ላይ ያተኮሩ የቢዩቲ ፕሮዳክትን እያመረቱ መሸጥ ይቻላል። አስረኛ ኦርጋኒክ ፖታቶ ፋርሚንግ የገበሬ ድንች እየገዛን እንደምንጠቀም የታወቀ ነው። ስለዚህ ድንች እያመረቱ የመሸጥ ቢዝነስ መቀላቀል ምንም ጥያቄ ውስጥ የማይገባ ቢዝነስ ነው፣ ምክንያቱም ከፍተኛ የሆነ የገበያ ፍላጎት አለው። እነዚህ ከላይ ጠቀስኳቸው በድንች ላይ ያተኮሩ ቢዝነሶች እንደምትጀምሩበት ካፒታል እንደ ከስተመሮቻችሁና የተለያዩ ሁኔታዎችን ከግምት ውስጥ በማስገባት የሚጀምሩ ቢዝነሶች ናቸው። የትኛው የቢዝነስ ሐሳብ ከእናንተ ጋር የሚሄድ ይመስላችኋል? ሐሳባችሁን ኮሜንት ላይ አሳውቁኝ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ።